ጨጓራው ራሱን ሊፈጭ የሚችል ኃይለኛ አሲድ በየቀኑ እንደሚያመነጭ ያውቃሉ? ታዲያ ይህ አሲድ ጨጓራን ለምን አይፈጨውም? ምክንያቱም ጨጓራው ከአሲድ የሚጠብቁ ልዩ የመከላከያ ሽፋን ስላለው ነው። ነገር ግን ይህ የመከላከያ ሽፋን ሲጎዳ ወይንም ሲዳከም የጨጓራ መቆጣት ወይንም ጋስትራይተስ ሊከሰት ይችላል። በዚህ ቪዲዮ የጨጓራ ምን እንደሚያስከትለውና ምክንያቶቹ ምን እንደሆኑ እንዴት መከላከል እንደምንችል እንመለከታለን። ጨጓራችን በየቀኑ ምግብን ለመፍጨት ኃይለኛ አሲድ ያመነጫል። ይህ አሲድ ጨጓራውን እንዳይቃጠል በውስጡ ወፍራም የሆነ ንፍጥ የመሰለ ዝልግልግ ነገር ጨጓራችንን ሸፍኖ ይገኛል። ይህ ሽፋን እንደ መከላከያ ግድግዳ ሆኖ ጨጓራችን ከአሲድና ከሌሎች ካልተፈለጉ ጎጂ ነገሮች ይጠብቃል። የጨጓራ መቆጣት ወይንም ጋስትራይተስ ማለት የጨጓራ ውስጠኛው መከላከያ ሽፋን ክፍል ሲጎዳ የሚፈጠር ችግር ነው። ይህ ሽፋን ሲጎዳ የጨጓራ አሲድ በቀጥታ የጨጓራችንን ግድግዳ ስለሚነካው ማቃጠል፣ ህመምና አንዳንድ ጊዜ ቁስለት ሊኖረው ይችላል። የጨጓራ መቆጣት በተለያዩ ምክንያቶች ሊከሰት ይችላል። ከነዚህም መካከል ኤች ፓይሎሪ ወይንም ባክቴሪያ ኢንፌክሽን አማካኝነት የሚከሰት ሲሆን አንዳንድ ጊዜ ደግሞ አላስፈላጊ የሆኑ ወይንም ለሌላ ጥቅም ይውላል ብለን የምንወስዳቸው እንደ ኢቡፕሮፊን፣ ዲክሎፊናክና ሌሎች የህመም ማስታገሻ መድኃኒቶች እንዲሁም ከመጠን በላይ የአልኮል መጠጣት፣ ማጨስ፣ ከባድ የአካል ወይም የአእምሮ ጭንቀት፣ አንዳንድ ራስን የሚያጠቁ ወይንም አውቶ ኢሚዩን የሚባሉ ህመሞች የጨጓራ ህመምን ሊያመጡ ይችላሉ። ምልክቶቹ የላይኛው ክፍል የሆድ ህመም፣ የጨጓራ ማቃጠል ስሜት፣ ማቅለሽለሽ፣ ማስታወክ፣ ከፍተኛ የሆነ የሆድ መነፋት ወይንም የመሞላት ስሜት፣ የምግብ ፍላጎት መቀነስ ሊሆኑ ይችላሉ። በጣም እየከበደ ከሄደ ደም ማስታወክ፣ ጠቆር ያለ ሰገራ ሊኖር ይችላል። ከባድ የሆድ ህመምና ያልተጠበቀ ከባድ የሆነ የክብደት መቀነስ ሊያጋጥም ይችላል። የጨጓራ በሽታ ምርመራው አንደኛ ታካሚው የሚያሳየው ምልክቶችን በትክክል ታሪኩና መቼ እንደጀመረው መለየት ይኖርበታል። ከዛ በመነሳት የደም ማነስ ምርመራ ካለበት የደም ማነስ ሲቢሲ ምርመራ ይደረጋል። የቫይታሚን ቢ12 እና የአይረን እጥረት አጋጥሞት ከሆነ የአይረን ምርመራ ይደረጋል ማለት ነው። በሽታው በባክቴሪያ ሊመጣ ስለሚችል የኤች ፓይሎሪ የተባለው ምርመራ በሰገራና በደም ምርመራ ሊደረግለት ይችላል ማለት ነው። ከዛ ካለፈና በሽታው እየከበደ ከሄደ ማይሻለው ኢንዶስኮፒ የተባለ መሳሪያ በአፋችን ውስጥ ገብቶ ጨጓራችን ውስጥ እንደ ፎቶ ካሜራ በማንሳት የሚደረግ የምርመራ አይነት ነው ማለት ነው። ይህ መሳሪያ በደንብ የተጎዳ ክፍሉን ሊለይልን ይችላል። ሌላኛው የምርመራ አይነት ከውጪ ጠላት ሳይመጣበት በራሱ ሰውነታችን መልሶ በሚጎዳበት ጊዜ ይሄን ለመለየት የሚደረግ የምርመራ አይነት ደግሞ አንቲቦዲ ቴስት ምርመራ ሊደረግለት ይችላል። ወደ ሕክምናው በምንሄድበት ጊዜ የጨጓራ አሲድን የሚቀንሱ መድኃኒቶች መውሰድ፣ የምግብ ልምዶች መኖር እና ማጨስን ማቆም አለብን። አልኮልን መቀነስ ወይንም ማቆም፣ በህመም ማስታገሻ መድኃኒት ሐኪም ካላማከርን በስተቀር በራሳችን አለመጠቀም፣ እነዚህ ቅባት የበዛባቸውና ቅመማ ቅመም የበዛባቸው ምግቦችን መራቅ ይኖርብናል ማለት ነው። እንዲሁም ጭንቀትን ማስወገድና ጥሩ እንቅልፍ መተኛት፣ በተጨማሪ ስፖርታዊ እንቅስቃሴዎችን ማድረግ የጨጓራ በሽታ መከላከያ ዘዴዎች ውስጥ ይጠቀሳሉ። ስለዚህ የጨጓራ ማቃጠል፣ ተደጋጋሚ ህመም ወይንም ሌሎች ከበድ ያሉ ምልክቶች ለምሳሌ እንደ ደም ማስታወክ፣ ከባድ የሆድ ቁርጠት፣ እነዚህ ምልክቶች ከታዩ ወደ ሕክምና ተቋም በመሄድ መታከም ይኖርብናል። የዛሬው ይሄን ይመስል ነበር። ከወደዳችሁት ላይክ፣ ሰብስክራይብ እና ኮሜንት ማድረግዎትን አይርሱ። አመሰግናለሁ።